ያልተነገሩት የእግዚአብሔር ጀነራሎች ታሪኮች። ጆን ጂ ሌክ በአዙዛ ጎዳና ላይ በተነሳው የመንፈስ ቅዱስ የተሃድሶ እንቅስቃሴ ውስጥ የዚህ ተሃድሶ እንቅስቃሴ መሪዎች ከነበሩት 9 ሰዎች ውስጥ አንዱ ነበረ ጆን ጂ ሌክ። ከኤፍኤም ቦዝወርድ እና ዊሊያም ጄ ሲሞር እንዲሁም ከሚስተር ፎክስ ጋር በአብሮነት በዚያን የመንፈስ ቅዱስ የተሃድሶ እንቅስቃሴ ውስጥ ያገለግል ነበር። ከ7 ዓመታት በኋላም በአዙዛ ጎዳናዎች እየተገለጠ የነበረው ክብር መገለጥ ካቆመ በኋላ ጆን ጂ ሌክ በአንድ ቀን ሌሊት ላይ ሌሊቱን እንቅልፍ መተኛት አልቻለም ነበር። እናም ጆን ጂ ሌክ በዛን ውድቅት ሌሊት የጉዞ ጸሎት ለማድረግ ይነሳል። በዚህም ከቤቱ በዛን ሌሊት በመውጣት የጉዞ ጸሎት በማድረግ እየተጓዘ ሳለ የእጅ ባትሪ የሚመስል ብርሃን ከርቀት ይመለከታል። ጆን ጂ ሌክም የእጅ ባትሪ የያዘ የከተማ ጠባቂ እንደሆነ በመገመት ወደ ብርሃኑ ጉዞውን ያቀናል። ነገር ግን ወደ ብርሃኑ እየተቃረበ ሲመጣ ይህ ብርሃን የእግዚአብሔር መልአክ እንደሆነ ይረዳል። ጆን ጂ ሌክም መልአኩን ሲመለከት በእጁ የተከፈተ መጽሐፍ ቅዱስ ይዞ ነበር። የተከፈተውም የመጽሐፍ ቅዱስ ክፍል የሐዋርያት ሥራ ምዕራፍ 1 እና 2 እንደሆነ ይረዳል። መልአኩም ይህንን ለጆን ጂ ሌክ ካሳየው በኋላ በዚህ የሐዋርያት መጽሐፍ ክፍል ላይ እንዳለው የቀደሙት ሐዋርያት የከፈሉትን ዋጋ መክፈል የምትችል ከሆነ ምንም እንኳን በአዙዛ ጎዳናዎች ላይ ይገለጥ የነበረው ክብር መገለጡን ቢያቆምም በዛ ስፍራ ላይ ይገለጥ የነበረው ክብር ሙሉ ለሙሉ በአንተም ሕይወትና አገልግሎት ላይ መገለጥ ይችላል ብሎ ለጆን ጂ ሌክ ተናገረው። ከዛም በኋላ መልአኩ ተለይቶት ሄደ። ከዚህም መለኮታዊ ጣልቃ ገብነትና ምሪትም በኋላ ጆን ጂ ሌክ ቤቱን ዘግቶ እስከ 9 ወር ድረስ በጾምና በጸሎት የእግዚአብሔርን ፊት በመፈለግ ቆየ። ለ9 ተከታታይ ወራትም ከቤቱ ሳይወጣ የእግዚአብሔርን ፊትና ክብር ይፈልግ ነበር። ከእነዚህም ጊዜያት በኋላ የጆን ጂ ሌክ አገልግሎት አስደናቂ ነበር። ጆን ጂ ሌክ በአንድ ስፍራ ላይ ያገለገለ ከሆነ በተመሳሳይ ሰዓት በሌላ ስፍራ ላይ እጅ በመጫን ያገለግል ነበር። እንዲሁም በመነጠቅ ጭምር ያገለግል ነበር። በተጨማሪም ጆን ጂ ሌክ ቢቦኒክስ በተሰኘው ወረርሽኝ ወቅት በታላቅ ክብርና ተአምራት አገልግሏል። በዚህን ጊዜ በደቡብ አፍሪካ የነበረው ጆን ጂ ሌክ እግዚአብሔር ፈዋሽ አምላክ መሆኑን ለማሳየት ዶክተሮች ቫይረሱን በእጁ ላይ እንዲያደርጉትና በማይክሮስኮፕ እንዲመለከቱት ይጠይቃል። በዚህም በጆን ጂ ሌክ ላይ የተቀመጠው ቫይረስ ዶክተሮች በማይክሮስኮፕ እያዩት ቫይረሱ ሊሞት ችሏል። ይህንንም ራሳቸው ዶክተሮች ያረጋገጡት ነገር ነው። እንዲሁም ጆን ጂ ሌክ ለምጽ ያለባቸውንና በስጋ ደዌ በሽታ የተጠቁ ሰዎችን በሚጸልይላቸው ጊዜ ጣቶች ያልነበሯቸው እንኳን አዳዲስ ጣቶችን በተአምራት ይቀበሉ ነበር። አፍንጫና ጆሮ እንዲሁም የተለያዩ የሰውነት ክፍሎቻቸውን ያጡ በሽተኞች ሳይቀር አዳዲስ የሰውነት ክፍሎችን በአስደናቂ ሁኔታ ይቀበሉ ነበር። አንዳንድ ጊዜም ጆን ጂ ሌክ ለሁሉም ሰዎች እጅ በመጫን መጸለይ በተሳነው ጊዜ በአንድ ትልቅ ቋጥኝ ላይ እጁን ጭኖ በመጸለይ የትኛውም ደዌ ያለበት ሰው ያንን ቋጥኝ በሚነካበት ጊዜ ከየትኛውም በሽታና ደዌ ወዲያውኑ ይፈወስ ነበር። ጆን ጂ ሌክ ደቡብ አፍሪካን ለቆ በሄደበት ወቅት 625 አጥቢያ ቤተክርስቲያኖችን በ5 ዓመት ውስጥ ብቻ መትከል ችሎ ነበር። ከዛም በኋላ ወደ ስፖኬን ዋሽንግተን አሜሪካ አቅንቶ 100,000 የሚሆኑ የተረጋገጡ ፈውሶችን ማድረግ ችሏል። በዛን ወቅትም የአሜሪካ መንግስት የስፖኬን ከተማ በአሜሪካ ውስጥ ካሉ ከተሞች ሁሉ ፍጹም ጤነኛዋ ከተማ በማለት አውጆ ነበር። ይህ ያልተነገሩ የእግዚአብሔር ጀነራሎች ታሪኮች የሚነገሩበት ቻናል ነው። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ የዚህ ቻናል ቤተሰብ እንድትሆኑ በአክብሮት እንጠይቃለን።